አብሮነት 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 የህልም ባሌን ባገኘሁት ክፍል 10። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር የሆናችሁም ላይክ ሼር በማድረግ ተባበራችሁን እሻለሁኝ። እንግዲህ ዛሬም እንደተለመደው የህልም ባሌን የተሰኘውን ታሪኬን ክፍል 10ን ይዤ ቀርብ ያለሁኝ። አይነጋ የለምና ነግቶ ወደ ክላስ ሄድኩ። አሁንም ግን ከሀሳቤ ጨርሶ አልጸዳም። አሁን ኡስማንን ለማግኘት እየጓጓሁ ነው። ዋትስአፕ እና ቴሌግራም ለመግባት ዳታዬን የማበራው ልክ እንደ በፊቱ አሁንም እናወራለን፣ ግን ስለ ትምህርት ስለ ውሎ ገጠመኝ እንጂ ስለ ግል ህይወታችን አውርተን አናውቅም። ኡስማን ክላስ የምገባበትን እረፍት የምሆንበትን ሰዓት ጠንቅቆ ያውቃል። ከዶርም ልጆች ጋር ተግባብተናል። ከሁዳ ውጪ ሌሎቻችን ተባብረን ተጋግዘን እየተማርን ነው። ያቺ ከኔ በላይ ማን አለና እያለች ስታቅራራ የነበረችው ሁዳ ዛሬ በሁሉም ዘንድ ተንቃ፣ ለንግግሯ አድማጭ ለጥያቄዋ መልስ የሚሰጣት አታለች። እንደዛ ስታስበረግጋት የነበረችው አስማረች እንኳን ዛሬ ከመጠየፍ እንኳን አትቆጥራትም። እንደውም ዛሬ ላይ በትችት አነጋገር አንቺ ሁዳ የሚሉሽ ግን እሱን ቀሚሳችሁን ዝም ብለሽ ነው የለበሽው በማለት ጥያቄ ተቀርብላታለች። ይኸው እንደነሱ አንድ ቀን እንኳን ስትሰግጂ አይቼሽ አላውቅም። እረ ወይ መከራዬ! ማስመሰል ብቻ አረግሽ አስጠላሽ አለቻት። አላህ በእኛ ላይ ግዴታ ያደረገብንን ነገር በአግባብ መፈጸም ስንችል በአላህ ዘንድ ውዴታን እናገኛለን። ልቦች ሁሉ በእጅ የሆነው ጌታችን ሰዎችም እንዲወዱን በማድረግ ተወዳጅ እንሆናለን። ከዛ ተቃራኒ ከሆን ደግሞ ውርደት እንጂ ክብርን አናገኝም። በአስማረች ንግግር ይህን ሐዲስ አስታወስኩ። ወመን ተሐወነ ቢሶላቲ ወይኩኑ ባጊደን ፊቁልቢ ናስ። በሶላቱ የታከተ ሰው በሰዎች ዘንድ የተጠላ ይሆናል። የአላህን አማና ያልተወጣ ሰው ለኔ ይሆነኛል ብሎ ማን ይቀበለዋል? አምሳያው ቢሆን እንጂ። ለመወደድ ለመመሳሰል ብለን የምናደርገው ነገር አንዳችም ትርፍ አያስገኘንም፣ ውርደት ቢሆን እንጂ። ለአላህ ብለን በኢኽላስ ስራዎችን ስንሰራ አላህ ወዶ ያስወድደናል እና ስለ ሰዎች ይሉኝታ ሳይሆን በኢስላም ህግጋቶች እንኑር። የግማሽ ሴሚስተር ማጠቃለያ ፈተና በመድረሱ ሁላችንም ጥናቱን ተያይዘነዋል። ለውጤ እኔን ራሴን አስገርሞኛል። ያቺ ገና ደብተር ስትገልጥ እንቅልፏ የሚጠላት ኢማን ዛሬ ላይብረሪን መዋያ ማደሪያዋ መሆኑን ላየ ሰው ለማመን ይከብዳል። 12ኛ ክፍል ተማሪ እያለሁ የቢዝነስ መምህራችን ጀማል ለትምህርት ያልተፈጠረ የለም ለትምህርት ያልነቃ ቢሆን እንጂ ያለውን ንግግሩን አስታወስኩ። አዎ አልሐምዱሊላህ ዛሬ በአላህ ፍቃድ ነቅቻለሁ። ከትናንት ዛሬ የተሻልኩ ሆኛለሁ። ሰው የጻፈውን ከመጻፍ ይልቅ የምጽፈውን ማወቅ ጀምሬያለሁ። በዚህ ደስተኛ ነኝ። ፈተና በመድረሱ ሰበብ ከኡስማን ጋር እንደ በፊቱ አንገናኝም። የማያነብ ተማሪ አይኖርም። ኩረጃ በዚህ ሰዓት አይታሰብም። ምክንያቱም ማን ጎበዝ ማን ሰነፍ ነው የሚታወቀው ከሴሚስተር ውጤት በኋላ ነው። አሁን ሁሉም ራሱን ይዞ ለመውጣት ግብ ላይ ነው።
ከፈተና ጎን ለጎን በፈተናው ቀን እንድናስገባ የሲቪ ትምህርታችን አሳይመንት ሰጠን። ዑስማን ያለኝን አስታወስኩ። የፈተና ወቅት የፈተና ወቅትን አስታከው የሚሰጡ አሳይመንት በአብዛኛው መልሰው ፈተና ላይ ይመጣሉ። በዚህ ጊዜ የአሳይመንቱ የሰራ ተማሪ መልሱን ያገኘዋል ብሎ የነገረኝን አስታወስኩ። አሳይመንቱን መስራት አለብኝ ብዬ አሰብኩ። የሚያግዘኝ ሰው ግን ያስፈልገኛል። በዚህ ጊዜ እኔን የኮምፒውተር ሳይንስ 3ኛ ዓመት ተማሪ አውቃለሁ ብላኝ ከነ ኢማን ጋር ወደ ዋናው ግቢ ሄድን። እነ ኢማን ለጓደኛዋ ደወለችላት፣ መታ አስተዋወቀችን። ኢህላም ቆንጅዬ ልጅ ነች፣ ቶሎ ሰው ትወዳለች። ባህሪያችን ተመሳሳይና ከረጅም ጊዜ በፊት የምንተዋወቅ ይመስል ቶሎ ተላመድን። በአንዴ ተዋደድን። አሳይመንቱን ሰርታልን አስረድታን እኔና ነኢማ ስንመለስ ስለ ጥሩ ባህሪዋ ተማርከን እያወራኋት ነኢማም ስለሷ ታወራኝ ጀመረ። ኢህላም የደሴ ከተማ ልጅ ናት። በወሬ መቼም ሴት ለሴት ከተገናኘ ወሬው መቼም ስለ ወንድና ስላለፈ ህይወት አይደል? ኢህላምም እንደዚህ አለችኝ። መድረሳ አንድ ላይ ነው ቁርአን የቀራ ነው። እኛ ቁርአን ስንቀራ ኪታብ የሚቀሩ የሚዋደዱ የማይለያዩ ጓደኛሞች ነበሩ። ዑስማን፣ አንዋር፣ ከማል፣ አቡበክር እና ሙስጠፋ ይባላሉ። ሁሌም አይለያዩም። የትም ቦታ ላይ አንድ ላይ ናቸው። በጣም ነው የሚያስቀኑት ፍቅራቸው ብላ ስትነግረኝ ስለ ጓደኝነታቸው ጥንካሬና ቆይታ ተረዳሁ። አስከትላም ታዲያ ኢልሃም ዑስማንን የሚባለውን አፍቅራ ብዙ ተሰቃይታለች። እንዲያውም በረኪና ሁላ ጠጥታ ነበር። አሁን መቼም እንደዚህ ሁና አይጨክንባትም ስንል ጭራሽ ራስሽን የመግደል ስልጣን ማን ላንቺ ሰጠሽ ብሎ የበለጠ ፊት ነሳት። እንዲህ እያለች ስታወራኝ በምሰማው ነገር ተደነባበርኩ። ዑስማን ማለት መናኸሪያ አካባቢ ኤሌክትሮኒክስ መሸጫ ሱቅ ያለው ብዬ ለማረጋገጥ ያህል ጠየኳት። አዎ እሱ ብዙ ሴቶች ይወዱታል። እንዴት እስካሁን እንዳላገባ አላውቅም። ቢፈልግ ግን እንኳን አንድ አራትም አያጣም ስትለኝ ከየት መጣ የማለው የራስ ምታት ግጥም አድርጎ ያዘኝ። ምንም መናገር አልፈለኩም ወይም አልቻልኩም፣ ደነገጥኩ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሁላችሁም ያላችሁበት ያላህ ሰላምታና እዝነት አይለያችሁ እያልኩኝ እንግዲህ ለዛሬ ክፍል 10 ይህን ይመስላል። ቀጣይ ክፍል 11 እስከሚለቀቅ ሁላችሁም ያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ክፍል 11 እስከሚቀጥል ድረስ እስከዛው ድረስ ሁላችሁም ያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ በዙ ሰነባበታለሁ። መልካም ጊዜ ለሁላችሁ።